ናችሁ እንግዲህ ዛሬ ይዤላችሁ የመጣሁት ለጤናማ ጸጉር፣ ለጸጉር እድገት በተለይ ጸጉራችሁ እንደኔ የሚደርቅባችሁ ሁሌ ለማትንከባከቡት በተለይ ከስንት አንድ ጊዜም ቢሆን በምትጠቀሙ ጊዜ በምትታጠቡ ጊዜ ከመታጠባችሁ በፊት እነዚህን ነገሮች ቤታችሁ ውስጥ ያሉትን መጠቀም ትችላላችሁ። እውነት ለመናገር ይሄ ቪዲዮ የቆየ ቪዲዮ ነው። አሁን ላይ በጣም ቢዚ ነኝ መሰለኝ። ቪዲዮ ለመስራት ምንም አልተመቸኝም። እኔ ደግሞ ለኔ የምጠቀመው ነው ለእናንተ ይዤ የምመጣው። ለመስራት ቪዲዮ ቀላል ሊሆን ይችላል፣ ግን ተቀብቼ እንደዛ ቆይቼ ምናምን ለመታጠብ አልመቻችልኝ ስላለ ለዛ ነው። እንደምታዩት 2 ሙዝ ፈጨው። እናንተ እንደ ጸጉራችሁ ብዛት መጨመርም ትችላላችሁ። በዚህ አጋጣሚ እንዳልኳችሁ የቪዲዮ የቆየ ቪዲዮ ስለሆነ አሁን ሪከርድ እያደረግኩ ስለሆነ ነው። ጾመኛ የሆናችሁ ልጆች እርጎ አለመጨመር ትችላላችሁ። እርጎ እንስታችሁ ሙዙን ወይ ደግሞ አቮካዶን በዛ ማድረግ ትችላላችሁ። እዚህ ላይ የተጠቀምኩት ሳይድር የኒም ቅጠል ሽፈር የሚባለው የሱም አለው ማለት ነው። ሁሉንም እኔ ፍሬሽ ብዙ ጊዜ ስሰራ ቪዲዮ ላይ አይታችሁኝ ከሆነ ፍሬሹ ቅጠል ስለነበረኝ እሱን አድርቄ ፈጭቼ በአንድ አቀላቅየው ነው የተጠቀምኩት። እናንተ እነዚህ የሌሏችሁ ግን ሳይድር ቅጠል መጠቀም ትችላላችሁ፣ ወይም ደግሞ ሂና ለሚስማማችሁ ሂና መጠቀም ትችላላችሁ። እኔ ሂና እስካሁን ብዙ አልጠቀም፣ አንዳንዴ ነው የምጠቀመው። ይሄ ጸጉሬን ቀላ ያደርገዋል ጥቁሩ ካልሆነ በስተቀር ጸጉሬ ሰብቋ የሚይዝ ነገር ነውና ለዛ ብዙ አልጠቀም። እንትን እያደረኩት ትንሽ ስለሚወፍርባችሁ ካላችሁ የሩዝ ውሃ ወይ ደግሞ የሩዝመሪ ውሃ፣ የቅርንፉድ ውሃ በእነዚህ ማዋሃድ ትችላላችሁ። ከሌላችሁ ግን ምንም ችግር የለም፣ ንጹህ ውሃ እየጨመራችሁ ቀጠን እንዲል ማድረግ ትችላላችሁ ማለት ነው። እንደዚህ በደንብ ከዋርን በኋላ ነው የምንጠቀመው። እኔ እየተጠቀምኩ ያለሁት እነዚህ እንትኖች ስላልነበሩኝ በንጹህ ውሃ ነው ያዋሃድኩት ማለት ነው። ቀጠን እስክል ድረስ ጠቀማለሁ። ይሄ ቪዲዮ ሁለተኛ ቪዲዮ ምናምን መሰለኝ። ከዚህ በፊትም አንዴ ፖስት አድርጌያለሁ። ስለተስማማኝ እየደጋገምኩ ነው። እናንተም አንድ ነገር ስትጠቀሙ ደጋግማችሁ ተጠቀሙት፣ አሪፍ ለውጥ እንድታገኙበት ማለት ነው። የጸጉሬን ስንከባከበውና ሳልንከባከቡ ያለው ለውጥ በደንብ ነው እንትን የሚለው ማለት ጸጉራችሁ ከተንከባከባችሁት፣ ምንም ነገር ከተንከባከባችሁት አሪፍ ለውጥ ታገኛላችሁ። ካልተንከባከባችሁት ደግሞ ይጎዳል። እንደምታዩት እንትን አምላ ቅባትና የኖር ቅባት ነው ያደረኩት። እናንተ ኮኮናት መጨመር ትችላላችሁ፣ የወይራ ዘይት መጨመር ትችላላችሁ። የምግብ ዘይት ደግሞ ቅባት በነገራችን ላይ እናንተ እየተጠቀማችሁት ያላችሁት የተስማማችሁን ቅባት ነው መጨመር። ማንኛውም ቅባት እኛ ቪዲዮ ላይ የምንጠቀመው ለኛ የሚስማማንን ነው። ወይም ደግሞ ያልተስማማችሁ ያልሞከራችሁት ካላችሁ እኛ የተጠቀምነው ለኛ ለውጥ ያየንበትን ለኛ ወይም ደግሞ ምን ጉዳት ያላየንበትን እንድትሞክሩት ነው ለእናንተ ይዘንላችሁ የምንመጣው። አሁን እንደምታዩት ጸጉሬ ጉንጉን ነበረ፣ ተፈቷል። ስለዚህ አሁን ምንድነው የምናደርገው? አሁን እንደዚህ ደረቁን እናበጥር ብንለው አይበጠርም፣ ይሰባበራል የበለጠ። እንደዚህ ደግሞ ፍሪዝ እንደሆነ ብንቀባው ጸጉራችን ላይ በደንብ እንደንትን አይልም። በኋላ ስትታጠቡትም ትንሽ ሊያስቸግራችሁ ስለሚችል ምን እናደርጋለን? አሁን እንትን እንልና እየከፋፈን እናፍታተዋለን፣ እንረጫዋለን። ውሃም ሊሆን ይችላል ያላችሁን እንግዲህ፣ ወይም ደግሞ ተጠብበሉት በሻምቦ። ከዛ የምትቀቡትን ከተቀባችሁ በኋላ በዲፕ ኮንዲሽነር ብቻ መለቃለቅ ትችላላችሁ። እኔ የማደርገው ያዘጋጀሁት ውሃ አለ፣ በሱ ረጨዋልና አበጥረዋለሁ ማለት ነው። ትንሽ እንዲፍታታ። ይሄ ፍሪዝ እንደሆነ ሂና ወይ ደግሞ እንደዚህ ሰድሮች ምናምን ስታጠብ በጣም ብዙ ሰዓት ነው የሚይዘው፣ ተሎ እርግፍ አይልም። ለዛ ነው አሁን ትንሽ አበጥረዋለሁ። ታበጥሩ ማለት ምንጭቅ አታርጉት። አሁን እኔ ቪዲዮ ላይ ስለሚሯሯጥ እንደዛ የሚል ይመስላችኋል እንጂ እኔ ቃስ አድርጌ ነው ማበጥረው ማለት ነው። መጀመሪያ ከጫፍ አፍታታዋለሁ እንዲፍታታ አደርግና ከዛ ቃስ እያልኩ ነው ሙሉውን እንትንም ለማበጥረው ማለት ነው። አሁን ወደ መቀባት እንሄዳለን። እንዴት እንደሚል ልስልስ ያለ ነው የምታዩት ሲነኩት ራሱ። በነገራችን ላይ ጸጉራችሁ በጣም እንትን ብሎ ከሆነ እንቁላል መጨመር ትችላላችሁ ከዚህ ላይ ማለት ነው። አለመጨመርም ትችላላችሁ ያላችሁን ዙሮ ቤት ውስጥ። እንትን ለሚስማማችሁ ደግሞ አጃ ወይም ደግሞ ኩከር ከዚህ ቀደም ሰርቼበታለሁ እኔ። ብዙ ሺህ ሰው ነው ያየው። አንዳንዶቹ ጸጉሬ ይሰበሰብ ነበር እንዳይሰበሰብ አድርጎታል ቆንጆ ነው ምናምን ያሉኛል። አንዳንዶቹ ጸጉሬ ለሰለሰ ኮሜንት ላይ ያለው ነው የምላችሁ። ብዙ ሰው ወዶታል። አንዳንዶቹ ደግሞ ብለሽ ደግሞ በዚህ መጣሽ ያላችሁም አላችሁ። እልምሁም እሱን መጠቀም ትችላላችሁ ማለት የሱን ጀሉን አውጣችሁ ያኔ እንትን ብላችሁ ጨምቃችሁ በጨርቅ አውጣችሁ አሰራሩን ከፈለጋችሁ ወደታችሁ ወይም ደግሞ የተልባ ጀልም እዚህ ጋር አብራችሁ መጨመር ትችላላችሁ። ምክንያቱም ሙዝ የማታገኙ ልጆች ካላችሁ፣ አቮካዶ የማታገኙ ልጆች ካላችሁ አሁን ተልባ ሰድር ወይ ደግሞ ሂና ኖራችሁ ምን ጨምረ ተጠቀምበት ብላችሁ ሀሳብ ከሆናችሁ ከሱ ጋር ተጠቀሙ። ተዛርጋችሁ እናንተ ያላችሁን መጠቀም ትችላላችሁ ለማለት ነው። ብዙ ጊዜው ደረቅ ሰንብቶ ጎንጉነን ወይ ደግሞ ስሬትን ተሾርባም ሊሆን ይችላል ተሰርተን ነው ሰንብተን በሳምንቱ ዝም ብለን ከምንታጠበው የሆነ ነገር ተጠቅማችሁት ብትታጠቡት
ለውጥ ታዩበታላችሁ ማለት ነው። እኔ በሁለቱም ስላየሁት ነው። ዝም ብዬ ምንም ሳልጠቀሙ ሰንብቼ ታጥቤውም አይቼዋለሁ። እንደዚህ ተንከባክቤውም ደግሞ አይቼዋለሁ ለውጡን። ግን በዚህ አጋጣሚ ደጋግሜ የምነግራችሁ ማለት ነው ፀጉራችሁንም ሆነ ፊታችሁም ሆነ ምንም ላይ ዘላቂ ማትንከባከቡት ከሆነ አትጀምሩት፣ ተውት። እሺ ለምን መንከባከብ የለመደ በአንዴ ቀጥ ካደረጋችሁት በጣም ነው የሚጎዳው። እኔ በራሴ አይቼዋለሁ ፀጉሬ ልክ መንከባከቡ እንደዚህ አሁን ልብሱን መሸጥ ከጀመርኩኝ ወደ ንግዱ ከገቡ በኋላ ቀጥ ሳደርገው በጣም ነው የረገፈው። በጣም ነበር እየደረቀ ምናምን የሚያስቸግረኝ። ያውም አሁን እየቆየ ትንሽ ተስተካከለ በራሱ ማለት ነው። መነቃቀሉ ራሱ አልቆምም። ግን ደግሞ እውነት ለመናገር ከበፊቱ አሁን ደህና ነው። ከበፊቱ ስላችሁ በፊት ሳልንከባከቡ ከድሮው ርዝመቱ ምናምን ላይ እድገት እሱ እንዳለ ነው። ያው እሱ ብቻ አላጠረም ብዙ ማለት ነው። ያን ያህል የተሰባበረው ምናምን ቢኖርም ግን ብዙ አላጠረም። እና ምንድነው ልላችሁ የፈለጉት ተሎ ተስፋ የምትቆርጡ እነዚህ ተሎ ስልችት የምትሉ ልጆች ከሆናችሁ ባትሞክሩት፣ አይታችሁ ብትተው ይሻላችኋል። አሁን ላይ የለመደው እንደዚህ ቢቀር ማለት ምክንያቱም ከለመደ እንክብካቤ በኋላ እንትን ይልባችኋል ማለት ነው። ግን በሳምንት አንድ ጊዜ ፀጉራችሁን ስትታጠቡ ወይ ደግሞ በ15 ቀን አንድ ጊዜ ይሄን መቀባት ያቅታችኋል ብዬ አልስብም። እኔ በጣም ቢዚ ካልሆናችሁ በሌላ ስራ ካልተወጠራችሁ በስተቀር ብዬ አስባለሁ። ከቻላችሁ ሞክሩት። አንዳንዴ ቢያንስ በወር 2 ሌላው ቢቀር እንኳን መጠቀም አለባችሁ ብዬ አስባለሁ። ሌላ ብታጡ ቅባት መቼም ሳትጠቀሙ እንትን አትሉም። ሌላ እንደዚህ ይሄ የሚቀቀለው የሚፈጨው ምናምን ባችሉ ከቅባቱ ጋር እርጎ አታጡም። እርጎውን ጭምር አድርጋችሁ ወይ ደግሞ የሆነ ሙዝ አንድ ሙዝ ካላችሁ እሱ መፍጨት ምናምን ባችሉ ራሱ በጨርቅ አድርጋችሁ እንደዚህ ጭምቅ አድርጋችሁ ምናምን እንደዛ ተጠቀሙ። የከፋፈን ሙሉን ተጠቅመን ለ1 ሰዓት አቆይተን መታጠብ ነው። ከዛ ማንኛውም የፀጉር ቅባት ፀጉራችሁ ላይ የምታዩት ብሎ ማጂክ ሊሆን ይችላል። ሌላ ቅባት ፀጉራችሁ እየተጠቀማችሁ መጎንጎን ነው። ሌላው ደግሞ ሪያድ ውስጥ ከሆናችሁ ሞሰብ፣ የስኒ መዘርጊያዎች፣ ሸክላ ድስቶች፣ ጀበና፣ ባልትና፣ ሽሮ፣ በርበሬ፣ ቆሎ፣ በሶ፣ ዳቦ ቆሎ፣ እንጀራ፣ የጤፍ እንጀራ አስሊ ማለት ነው። የአንድ ብሩም የአዲ እንጀራም ከፈለጋችሁ አለ። ሻምፖ፣ ቅባት፣ ኮንዲሽነር፣ ክሬሞች፣ የፊት ክሬሞች፣ የሰውነት ሎሽኖች ሁሉም አለ። ሳሙና በሁሉም አይነት ክሬሞችም በሁሉም አይነት የጥቁር ቦታ እንትን ማለት ለምትፈልጉም እኔ አይደለሁም የምሰራው የተሰራውን ገዝቼ ነው የምሸጠው። ሁሉንም ከፈለጋችሁ አለ። ሌላው ሂና፣ ሰድር፣ ተልባ፣ ቡና ሁሉም ከፈለጋችሁ ይሄም አለ። ፍሬሽ አብሽ ለምትፈልጉም አብሽ አለላችሁ። ሻማ ዶቄቶች ከፈለጋችሁ የዳቦም እሱም አለ። የጤፍ ዶቄት ከፈለጋችሁ አለ። ብቻ የሌለ ነገር የለም። እኛ ጋር የሌለው የለም የሚለው ብቻ ነው። እዘዙ። የባህል አልባሳት የወንዶች፣ የሴቶች፣ የልጆች የሁሉም በትዕዛዝ እናንተ የምትፈልጉትን በማንኛውም ከለር እንሰራለን። ከኛ ጋር የተሰሩትን ጃዝ ለምትፈልጉ የራያ የወሉ ብቻ የማንኛውም የባህል አልባሳት የጎንደርም የሁሉም እንሰራለን። ዘመናዊ አልባሳት ጉርዶች፣ ጫማ፣ ካልሲ፣ ፓንት፣ ጡት ማሳዣ፣ ሞዴስ ብቻ ከሻምፖ ጋር ሪያድ ከሆናችሁ ምንም ነገር ፈልጋችሁ አታጡም። ሁሉንም ባንድ አድርገን እንልክላችኋለን። ኦሪጂናል ጥልፍ አንደኛ ደረጃ ነጠላ አላቸው። ምንም በጣም ተመጣጣኝና ዲስካውንት ነው። አሁን ለምሳሌ እነዚህ ቪዲዮ ላይ የምታዩቸው በግሩፕ ከሆናችሁ 200 ብቻ ናቸው። ታክሲ ግን ያስከፍላል። ምግብም ገዛችሁ ምንም ገዛችሁ ያስከፍላል። ቁጥር ከፈለጋችሁ የቲክቶክ ፕሮፋይል የመጀመሪያ ላይ አስቀምጥላችኋለሁኝ። መልካም ቀን። ቪዲዮ ላይክ አድርጉ። አመሰግናለሁ አብራችሁ ስላላችሁ።